በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት እንኳን የሚያሳይ አይደለም ሲሉ ዘገባዎች ያመለክታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ በእጥፍ ይጨምራል ብሎ ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ደግሞ ፍንክች እንደማትል አስታውቃለች። ሰላም ጤና ይስጥልኝ፣ እንዴት ናችሁ? በዛሬው ዕለት ቀደም ብለን የጀመርነውን የዓለማችን ሁለቱ ሀያላን ሀገራት መካከል እየተፈጠረ ያለውን የንግድ ጦርነት በጥልቀት እንመለከታለን። ሀገራቱ የያዙትን አቋም ይቀይሩ ይሆን? አንዳቸው ለአንዳቸው የሰጡት የአጸፋዊ ምላሽስ ምን ያመጣ ይሆን? ታሪፉ በሁለቱም ሀገራት የሚያደርሰውን ጉዳት እንዲሁም መጨረሻውን ምን ሊሆን ይችላል የሚለውን የምጣኔ ሀብት ምሁራን የሰጡትን ሀሳብ እየጠቀስን በጥልቀት እንመለከታለን። አብራችሁ እንድትቆዩ ስንጋብዛችሁ በአክብሮት ነው። ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ መረጃውን መከታተል እንድትጀምሩ በትህትና እንጠይቃችኋለን። በሁለቱ ታላላቅ ምጣኔ ሀብቶች መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት እንኳን የሚያሳይ አይደለም ሲሉ ዘገባዎች ያመለክታሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ በእጥፍ ይጨምራል ብሎ ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና ደግሞ ፍንክች እንደማትል አስታውቃለች። እስከ መጨረሻውም ለመታገል ቃል ገብታለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፉን እጥፍ የሚያደርጉት ከሆነ ወደ 104 በመቶ ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮችን፣ ኮምፒውተሮችን፣ ቪዲዮ ጌምን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህን ተጨማሪ ታሪፎችን ተግባራዊ ለማድረግ እስከ ረቡዕ ሚያዝያ 1 2017 ዓ.ም ድረስ ቀነ ገደብ አስቀምጧል። ቻይና የጣለችውን 34 በመቶ ታሪፍ እንድታነሳ ትራምፕ በመስፈራራት ጭምር እየጠየቁ ይገኛሉ። ሀገራቱ ከያዙት አቋም ሲፈተሽ ደግሞ ቻይና ታሪፉን በብቸኝነት ታነሳለች ብሎ ማሰብ ስህተት ነው በማለት ዘ ኮንፈረንስ ቦርድ በተሰኘው የምርምር ተቋም የቻይና ማዕከል ከፍተኛ አማካሪ የሆኑት አልፍሬዶ ሞንቶፎሬ ሄሎ ይነገራሉ። አክሎም ይህ ሁኔታ ቻይናን ደካማ አድርጎ ከመሳል በተጨማሪ አሜሪካ መያዣ የሚሆንና የበለጠ እንድትጠይቅ የሚያስችል አቅምን ይሰጣታል። በአሁኑ ወቅት ረዘም ወዳለ የምጣኔ ሀብት ቀውስ ሊመራ የሚችል ችግር ላይ ደርሰናል ይላሉ። ትራምፕ ከ100 በላይ የሚሆኑ ሀገራት ላይ የጣሉትን ታሪፍ ተከትሎ የዓለም አክሲዮን ገበያ አሽቋልቁሏል። በተለይም የኤስያ አክሲዮን ገበያ በስርዓት ዓመታት ውስጥ ታይቶ በማይታወቅ ሁኔታ እጅግ በከፋ ሁኔታ የወረደ ሲሆን ማክሰኞ መጋቢት 30 2017 ዓ.ም በተወሰነ መጠን አገግሟል ተብለዋል። ትራምፕ ባለፈው ሳምንት የጣሉትን ታሪፍ ተከትሎ ቻይና 34 በመቶ ታሪፍ በመጣል አጸፋውን መልሳለች። ትራምፕ ቻይና የጣለችውን ታሪፍ የማታነሳ ከሆነ 50 በመቶ ተጨማሪ ታሪፍ በመጣል የበለጠ አጸፋዊ እርምጃ እወስዳለሁ ሲሉ ዝተዋል። በአሁኑ ወቅት የዓለም ንግድ ሁኔታና ገበያ አጠራጣሪ ሁኔታ ውስጥ ገብቷልም ተብሏል። ትራምፕ የጣሉትን ታሪፍ ረቡዕ ተግባራዊ መሆን ይጀምራል፣ ማለትም በዛሬው ቀን ጀምሮ ተግባራዊ ይሆናል ሲሉ ተናግረዋል። በርካታ የኤስያ ምጣኔ ሀብቶች በዚህ ታሪፍ ይመታሉ። በቻይና ላይ የተጣለው ታሪፍ ወደ 54 በመቶ ከፍ የሚል ሲሆን ቪየትናም 46 በመቶ እንዲሁም ካምቦዲያ 49 በመቶ ታሪፍ ይጠብቃቸዋል። የምጣኔ ሀብት ባለሙያዎች ሁኔታዎች እየሄዱባት ያለው ፍጥነት አስጨንቋቸዋል። መንግስታት፣ ገበያዎችና ባለሀብቶችና ሌሎችም ባለድርሻ አካላት ሁኔታዎችን ለማስተካከልም ሆነ ለየት ላለ የዓለም አቀፍ ኢኮኖሚ ለመዘጋጀት ትራምፕ ምንም ጊዜ እንዳልሰጧቸው ይነገራሉ። ቻይና ለተጣለበት ታሪፍ የሰጠችው ምላሽ ሲታይ ቻይና ለመጀመሪያው ዙር የትራምፕ ታሪፍ በተወሰኑ የአሜሪካ ምርቶች ላይ አጸፋዊ ታሪፍ በመጣል ምላሽ ሰጣለች። በተጨማሪ ብርቅዬ የብረት ማዕድናት ላይ የውጭ ንግድ ቁጥጥር እንዲሁም ጉግልን ጨምሮ በአሜሪካ ተቋማት ላይ ገበያውን በበላይነት የመቆጣጠር ሁኔታ ላይ ምርመራ ከፍታለች። ከዚህም በተጨማሪ ጠንከር ያሉ እርምጃዎችን እየወሰደችም ትገኛለች። ቻይና የመገበያያ ገንዘቧ ዩዋን እንዲዳከም ያደረገች ሲሆን ይህም የውጭ ንግዷን የበለጠ ሳቢ ያደርገዋል ተብሏል። ከመንግስት ጋር ግንኙነት ያላቸው ኢንተርፕራይዞች ገበያውን ለማረጋጋት በሚመስል መልኩ አክሲዮኖችን እየገዙ እንደሆነም ተዘግቧል። ቻይና ለአሜሪካ ከፍተኛ ምርቶችን በመላክ በመጀመሪያ ደረጃ ላይ ተቀምጣለች። ለቻይናም የአሜሪካ ገበያ ትልቅ ስፍራ አለው ተብሏል። በአሁኑ ወቅት ቀውሱን መሸከም የሚችለው ማን ነው የሚል ጨዋታ ነው እያየን ያለ ነው ይላል። በየትኛውም በኩል የሚተርፍ የለም ይላሉ በፒተርሰን ኢንስቲትዩት የአሜሪካ ቻይና የንግድ ባለሙያው ሜሪ ላቭሊ። የምጣኔ ሀብቷ እንኳ ቢያሽቆላቁል ቻይና ይህንን የአሜሪካ ጥቃት ነው ብላ የምታምነውን ነገር ላለመቀበል የትኛውንም ሁኔታ ልትቋቋም ትችላለችም ይላል ባለሙያው። ቻይና የወጪ ንግዷ የሚያሽቆላቁል ከሆነ ወሳኝ የሆነውን የገቢ ምንጯ መጓዳቱ የማይቀር ሲሆን የወጪ ንግዷ ለረጅም ጊዜ ቁልፍ ሚና ስለሚጫወት ነው ይላል። አገሪቱ ምንም እንኳን ከፍተኛ የቴክኖሎጂ ማኒፋክቸሪንግ ዘርፍና የሀገር ውስጥ ፍጆታን በመጨመር የገቢ ሁኔታዋን ለማስፋፋት እየሞከረች ቢሆንም የወጪ ንግዷ አሁንም መሰረታዊ ነው ተብሏል። በቻይና ላይ የተጣሉ ታሪፎች መቼ ተጽዕኖአቸው ሊታይ ይችላል ለሚለው በቅርቡ እንደሚሆን በሃርቫርድ ኬኔዲ ስኩል የሞሶቫራ ራሃሚኒ የንግድና የመንግስት ማዕከል ከፍተኛ ባልደረባ የሆኑት አንድሮ ኮሌሪያ ያስረዳሉ።
ፕሬዚዳንት ጂ ጂንፒንግ በሀገሪቱ የምጣኔ ሀብት መቀዛቀዝና ገቢ መቀነስ ምክንያት ከጊዜ ወደ ጊዜ አጣብቂኝ የሆነ ምርጫ ይገጥማቸዋል ይላሉ። ታሪፉ በሁለቱ ሀገራት ላይ የሚያመጣውን ተጽዕኖ ሲገልጹ ጉዳቱ ለቻይና ብቻ አይደለም፣ ከዚህ ሁኔታ አሜሪካም የምታተው ነገር ቀላል የሚባል አይደለም ተብሏል። አሜሪካ በአውሮፓውያኑ 2024 ከቻይና ያስገባቻቸው ምርቶች 438 ቢሊዮን ዶላር እንደሆነ ከአሜሪካ የንግድ ቢሮ የተገኘው መረጃ ያመለከተ ሲሆን አሜሪካ ለቻይና ያደረገችው ወጪ ንግድ ደግሞ 143 ቢሊዮን ዶላር ነው ተብሏል። ይህ ማለት አሜሪካ ከቻይና ጋር በምታደርገው የንግድ ልውውጥ 295 ቢሊዮን ዶላር የንግድ ጉድለት ወይንም ትሬድ ዲፊሲት ገጥሞታል ማለት ነው። አሜሪካ ከቻይና የምታስገባቸውን ምርቶች በአጭር ጊዜ ከየትኛውም ሀገር በሚገኙ ምርቶች እንደምትተካቸው ግልጽ አይደለም። ሁለቱ ሀገራት ምጣኔ ሀብቱ ረገድ በብዙ መንገዶች የተሳሰሩ ናቸው። በሁለቱ ሀገራት መካከል ከፍተኛ መጠን ያለው ኢንቨስትመንት፣ የዲጂታል ንግድና እንዲሁም የመረጃ ልውውጥ አላቸው ሲሉ የሚናገሩት ደግሞ በሲንጋፖር የሄንሪ ፋውንዴሽን የንግድ ፖሊሲ ኃላፊ ዲቦራ አልምስ ናቸው። ታሪፍ መጣል የሚቻለው ለተወሰነ ጊዜ ብቻ ነው። ነገር ግን ሁለቱም ሀገራት አንዱን የሚጎዳበት ሌሎች መንገዶች አላቸው። ምናልባት ነገሮች ሊከፉ የሚችሉበትም ብዙ መንገዶች አሉ ሲሉ ያክላሉ። ቻይና ወደ አሜሪካ የምትልካቸው ምርቶችን ወደ የት ትልካለች የሚለውን ለማየት የተቀረው ዓለም እየጠበቀ ነው። ምናልባትም እንደ ደቡብ ምስራቅ እስያ ወዳሉ ገበያዎች ሊሄዱ እንደሚችሉ ዲቦራ ያስረዳሉ። ሆኖም እነዚህ ሀገራት ከተጣለባቸው ታሪፍ ጋር በተያያዘ ምርቶቻቸውን የት መሸጥ እንዳለባቸው እያጤኑ ይገኛሉም ተብሏል። በተለየ ዓለም ውስጥ ነን ያለነው ጨለም ባለ ሁኔታም ሲሉ ገልጸውታል። መጨረሻውስ ምን ሊሆን ይችላል ብሎ የሚተናጠኑት ምሁራኑ በትራምፕ የመጀመሪያ የስልጣን ዘመን በነበረው የሁለቱ ሀገራት የንግድ ጦርነት ድርድሮች ተጀምሮ እንደነበሩ ይገልጻሉ። ሆኖም በአሁኑ ወቅት ነገሮች ከዚህ በኋላ ወዴት ሊያመሩ እንደሚችሉ ለመተንበይ በጣም ከባድ ነው የሚሉት በሎይ ኢንስቲትዩት የምጣኔ ሀብት ባለሙያው የሆኑት ሮላንድ ራዣ ናቸው። ቻይና ለአሜሪካ ታሪፍ አጸፋዊ ምላሽ የሚሆን በርካታ መሳሪያዎች በእጇ ላይ እንዳለ ሮላንድ ያስረዳሉ። ሮላንድ ከሚጠቅሱት መካከል የመገበያያ ገንዘቧን የበለጠ ማዳከም ወይም በገበያዋ ያሉ አሜሪካን ኩባንያዎች ልታደክማቸው ትችላለች ሲሉ ይገልጻሉ። ሆኖም አንዳንድ ባለሙያዎች አሜሪካና ቻይና በተናጠል ውይይቶች ሊያደርጉ እንደሚችሉም ያምናሉ። ትራምፕ ወደ ስልጣን ከተመለሱ በኋላ ከፕሬዚዳንት ጂ ጂንፒንግ ጋር አልተነጋገሩም። ቻይና በበኩሏ ለመነጋገር ፈቃደኛ መሆኗን ደጋግማ እየገለጸች መሆኑንም ዘገባው ያመለክታል። ሌሎች ግን በሁኔታው ላይ ብዙም ተስፋ የላቸውም። አሜሪካ አለኝ ብላ የምታስበው ጥንካሬ ከሚገባው በላይ ይመስለኛል ሲሉ ይገልጻሉ ዲቦራ። ትራምፕ የአሜሪካ ገበያ በጣም አዋጭ በመሆኑ የቻይና ወይም የትኛውም ሀገር ውሎ አድሮ ይቀበላል ብሎ የሚያምኑት ነገር ለሳቸው አጠራጣሪ ነው። ይህ እንዴት ይቋጫል? ማንም አያውቀውም የሚሉት ዲቦራ አክለውም ፍጥነቱና የተፈጠረው ውጥረት በእውነቱ አሳስቦኛል ሲል የራሳቸውን እምነት ገልጿል። መጪው ጊዜ በጣም ፈታኝ ነው፣ አደጋውም እንዲሁም በከባዱ የቀፋ ነው ሲሉ ገልጿል። ጤና ይስጥልኝ። መረጃዎችን እዚህ ጨርሻለሁ። ሰላም ሁኑ።